ሰላም እንዴት ናችሁ? ይህን ቤት ደጋገምኩ ልትሉ ትችላላችሁ። የምደጋገመው ይህን ቤት እንዳያመልጣችሁ ነው። ሁሌም የምለው ነገር አለ። ቻንስ ኤንድ ቾይስ አንዴ ነው በህይወት የሚመጣው። ይሄ ድል ደግሞ አይገኝም። ይሄ ቤት 305 ካሬ ባለ 4 መኝታ ነው። እንደምታዩት ይሄን የመሰለ ሰፊ ሳሎን፣ በዛ ጋር ደግሞ አንድ የሚገርም ነገር ላሳያችሁ። ከቤታችን በጣም ፐርፌክት የምንለው አሪፍ ቦታ፣ አሪፍ እይታ፣ አሪፍ ሰንሴት የምታገኙበት ሰፊ የሆነ ባልከኒ ያለው ማለት ነው። እንደምትመለከቱት ነው እዚህ ጋር። ይሄ የ10 ሰዓት ፀሐይ ይታያችኋል እንዴት ደስ እንደሚል። ስለዚህ ይሄን የመሰለ ቪው ታገኛላችሁ። ሎኬሽኑ እንደነገርኳችሁ ነው። አንደኛው ካናዳ ኤምባሲ ጋር ነው። ብዙ ነገር የምትጠቀሙበት፣ አንደኛው ካፒታል ጌን አለው፣ ሁለተኛው ሪተርን ኦን ኢንቨስትመንት ብታከራዩት የተሻለ ገቢ የምታገኙበት ሁኔታ የተመቻቸ ነው። ይህን የመሰለ ስፓሽስ የሆነ ኦፕን ኪችን አለው። በዚህ ጋር ስንሄድ ደግሞ የሀበሻ ምግብ ታውቁታላችሁ፣ ትራዲሽናል ኪችን ይኖረናል ማለት ነው። ይሄ እዚህ ጋር ናቹራሊ ቬንቲሌት ያደርጋል። ዘንድ ደግሞ ትልቁ ነገር ሁሌም ቢሆን ቬንቲሌሽን ነው። የእኛን የምግብ ሽታ ለመቀነስ መካኒካልን ቬንቲሌት እንዲያደርግ አመቻችተናል ማለት ነው። እዚህ ጋርም ሌላኛው ሁለተኛ ሳከር ይኖረናል። ድንገት ምግብ ማሞቅ ብትፈልጉ ይሆናል ማለት ነው። ይሄኛው ላውንድሪ ስፔስ ነው። ላውንድሪ ሩም አለን፣ እንደ ስቶሬጅ መጠቀም ትችላላችሁ። ዘን እዚህ ጋር ፓውደር ሩም የምንለው የመጀመሪያው ባትሩም ነው። የእጅ መታጠቢያ እና ሽንት ቤት ይኖረናል ማለት ነው። እዚህ ጋር ዘሞስት ደስ የሚለኝ ስፔስ አንድ ነሰሰሪቲ ነው፣ የሰራተኛ ክፍል ነው። ዘን ደግሞ ባትሩም አለ። ባትሩም ዘን ደግሞ የራሷ ሻወር ሽንት ቤት ይኖረዋል። ከዚህ ቤት ቤስት ፊውቸር የምልበት ምክንያት ሁለት በር ነው ያለው ቤታችን። ይሄ የምታዩት በር የሜድስ ዶር ነው። አክሰስ ወደ ኮሪደሩ ይኖረናል። ይሄ ኮሪደሩ ነው። ሜን ጌቱ በዛ ጋር ነው የሚሆነው። የሜን ጌቱን በር ማየት እንችላለን። ይሄኛው የሜን ጌት በር ነው ማለት ነው። ስለዚህ የሜድሱ ይሄ ነው። ይሄን ያደረግንበት ምክንያት ምን መሰላችሁ? እናንተ ቫኬሽን ልትሄዱ ትችላላችሁ፣ የሆነ ቦታ ልትሄዱ ትችላላችሁ። ይሄንን ሎክ አድርጋችሁ እሷ ደግሞ ያንን አክሰስ እያደረገች ላይፏን ኮንቲኒው ታደርጋለች ማለት ነው። ዘን እዚህ ጋር ምንድነው ፈርስት ቤድሩም ነው። ሁሉም የምታዩት ናቹራሊ ቬንቲሌት ያደርጋል። ሁሉም ደግሞ ላይት ያላቸው ቤቶች ናቸው። የራሱ ክሎዘት አለው። ዘን እዚህ ጋር ደግሞ ኮመን ባትሩም ይኖረናል ኢንክሉዲንግ ሻወር ማለት ነው። እዚህ ጋር ሰፋ ያለ ኮሪደር እንዳያችሁት ሁሉም የቤቱ የተሰራበት እንትን ኢምፖርትድ